ማንኛውም ቪዲዮ ኳሊቲው ሳይቀንስ ሜጋባይቱን የምትቀንሱበትን ምርጥ አፕሊኬሽን አሳያችኋለሁ። ከዛ በፊት ግን ይሄን ቻናል ሰብስክራይብ፣ ቪዲዮውን ደግሞ ላይክ እንደዚሁም ሼር አድርጉተኝ። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ ፕላይ ስቶር ትገባላችሁ። ከዛ ሰርች ማድረጊያውን ትነኩትና ፕሮቶን ኮምፕረሰር ብላችሁ ሰርች ታደርጋላችሁ። ከዛ እንደምታዩት መጀመሪያ ላይ የሚመጣላችሁን አፕሊኬሽን እናንተ ዳውንሎድ ታደርጉታላችሁ። እኔ ግን ከዛው ላይ ኦፕን እለዋለሁኝ። አፕሊኬሽኑ ጋርም እንደገባችሁ ቀጥታ ቪዲዮአችሁን ያስመርጣችኋል። ያው እዚች ጋር እኔ 366 ሜጋባይት ያለውን የ5 ደቂቃ ከ42 ሰከንድ ቪዲዮ መርጬ አሳያችኋለሁ። እንደገባችሁም ከዚች ጋር ያለችዋን የስራሷን ምልክት ትነኳትና የፋይሉን ኔም ትሰጡታላችሁ። ያው ከታችም ደግሞ የኦዲዮን መጠን ደግሞ መጨመርም ዝቅ ማድረግም ትችላላችሁ። የቪዲዮአችን ጥራትም 2K ነው። ነገር ግን እሱ ሪከመንድ እያደረገኝ ያለው በ1080 ነው። ያው ወደታችም ዝቅ በማድረግ በፈለጋችሁት አይነት በ720 በተለያዩ አይነት ዝቅ ማድረግ ትችላላችሁ። ዘጠኝ መቶ 60 720 640 512 እንደዚሁም የተለያዩ አሉ። እስከ 128 ድረስ ጥራቱን ዝቅ ማድረግ ትችላላችሁ። ነገር ግን ኦሪጂናሉን መጀመሪያ ላይ ያለውን ብትመርጡት አሪፍ ነው። ያው እንደምታዩ 366 ነው። ቪዲዮውንም መጀመሪያ ላይ ሳምፕሉን ማየት እንችላለን። የሳምፕሉ ለማየት ፕሪቪው የሚለውን ስንነካው ከላይ ጀነሬት ያደርግልናል። ኦሪጂናሉን ከላይ ሳምፕሉንም ደግሞ ከታች ያደርግልናል። እንደዚህ እየቆጠረ 100 እስኪሆን ድረስ እንጠብቀዋለን። ያው እንደምታዩት ኦሪጂናሉንና ሳምፕሉን አሳይቶኛል። ነገር ግን ጥራታቸው ልዩነት ምንም ነገር የለውም። ሳይዙን ግን በሚገባ አድርጎ ነው የሚቀንስልኝ። ሳምፕሉን ይሄን ይመስላል ማለት ነው። በመቀጠልም ኮምፕረሰር የሚለውን እንነካውና ቪዲዮን መቀነስ ይጀምራል። ይሄንንም በመታደርጉበት ጊዜ አፕሊኬሽኑን መዝጋት የለባችሁም። ይሄን እየቆጠረ 100 እስኪሆን ድረስ መጠበቅ አለባችሁ። እንደምታዩት እንግዲህ 100 ሞልቶ ቪዲዮአችንን ኳሊቲውን ቀንሶልናል። እንደምታዩት 100 ሞልቶ ሜጋባይታችንን ቀንሶልናል። ኦሪጂናሉ 366 ነበረ። አሁን ግን 36 ሜጋባይት ብቻ አድርጎታል። እንደምታዩት ምንም በፊትም 2K ነበር፣ አሁንም 2K ባለበት ነው። ኳሊቲው ምንም ነገር አልቀነሰም። ጥራቱ ያው ነው። ነገር ግን ሜጋባይቱን ብቻ ነው የቀን ቪዲዮአችንም ይኸው እንደምታዩት ፋይል ውስጥ አለ። እዛ ውስጥ በመግባት መመልከት እንችላለን። ኮምፕረስ ያደረግነውም ደግሞ እንደምታዩት ይሄንን ይመስላል። ጥራቱ ግን ምንም የቀነሰ ነገር የለውም። የቪዲዮአችን ኢንፎርሜሽንም ይሄንን ይመስላል። አሁን ደግሞ ኦሪጂናል ቪዲዮን እናያለን። ኦሪጂናል ቪዲዮአችን ደግሞ ይሄንን ይመስላል። ጥራቱ ግን ምንም ልዩነት የለውም። ያው ራሱ ነው። ሜጋባይቱ ብቻ ነው የቀነሰው።
የዛሬው አፕሊኬሽን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ይህም ኦፍላይን ስለሆነ እንደዚህ የምንቀንሰው በጣም አሪፍ አፕሊኬሽን ነው። አፕሊኬሽኑንም አሁኑኑ አውርዳችሁ መጠቀም ጀምሩ፣ ትወዱታላችሁ። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁኝ። አፕሊኬሽኑን እንግዲህ ለማውረድ ከፈለጋችሁ ከታች ዲስክሪፕሽን ላይ እንደዚሁም ኮሜንት ላይ ያስቀምጥላችኋለሁ። እዛ ገብታችሁ ማውረድ ትችላላችሁ፣ ወይም ደግሞ ሰርች አድርጋችሁ ታገኙታላችሁ። በቀጣይ ባሪፍ ቪዲዮ እስከምንገናኝ ድረስ ቻው።